እስኪ በእንግሊዘኛ ጊዜው ይሮጣል በሉኝ እስኪ። ጊዜው ይሮጣል። time flies እንላለን። time flies ጊዜው ይሮጣል። time flies right? time flies። ሁለተኛው ደግሞ all the time ካላችሁ ሁልጊዜ ወይም ደግሞ ዘወትር ማለት ነው። all the time በምሳሌ ላሳያችሁ። he complains all the time ካልኩ በቃ ዘወትር ነው የሚያማርረው እያልኩ ነው። he complains all the time he complains all the time about okay so ሶስተኛው ደግሞ from time to time ከጊዜ ወደ ጊዜ ማለት ነው። from time to time ለምሳሌ ከጊዜ ወደ ጊዜ ቤተሰቦቼን እጠይቃለሁ ማለት ብፈልጉ I visit my family from time to time well, she visits me from time to time so ቀጠልን። አራተኛው ደግሞ ለጊዜው ማለት ስትፈልጉ ለጊዜው እዚህ ተቀመጥ፣ ለጊዜው ይሄን ብላ ስትሉ for the time being ትላላችሁ። for the time being ለጊዜው። ለምሳሌ for the time being sit here ካልኳችሁ ለጊዜው እዚህ አረፍ በል እያልኩ ነው። for the time being sit here for the time being okay so አሁንም እየቀጠልን ነው። ግን ከዛ በፊት እንግሊዘኛ መማር ብቻ ሳይሆን መሰልጠን የምትፈልጉ ሰዎች ለዚህ ሳምንት ምዝገባ ጀምረናል። እዚህ ላይ ባለው ስልክ ቁጥር እየደወላችሁ መረጃ መጠየቅ ትችላላችሁ። አሁን እናንተ ደግሞ ኮሜንት ላይ ትገቡና ለጊዜው ይሄን ስልክ ተጠቀም ብላችሁ በእንግሊዘኛ ኮሜንት ላይ ጻፉልኝ። Hold me close till I get up. Time is barely on our side.